በዛ አስፈሪውና አስጨናቂው የውመል ቂያማ አላህ ፊት ቆማችሁ የምትጠየቁት 5 ጥያቄዎች። ሰሞኑን አካውንቴ ልክ ስላልሆነ ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ዱት፣ ሪፖስት አድርጉ። ኮመንት ላይም ሁላችሁም አላሁ አክበር በሉ። እነዚህን ጥያቄዎች ማታክ ከሆነ ይህ ቪዲዮ ላንተ ነው። ገና ሳይረፍድ ራስህንም ታድናለህ። ይህንን አስብ። ፀሐይ ከመሸውም ጊዜ በላይ የምታቃጥልበት ቀን ነው። ነገር ግን ላንተ ብርሃን ላይኖርህ ይችላል። ወላጆች የሉህም፣ ጓደኛ የሉህም፣ ቤተሰቦችም የሉህም። ምንም ሰበብ የለም። ምድር ጠፍጣፋ ሆናለች። መላእክት ከበውሃል። ከዛ በዙሪያ ያሉ ድምጾች በሙሉ በዝምታ ይነግሳሉ። ከዛም እየተቀጠቀጥ ቀና ብለህ ስትመለከት አላህ የነገስታት ሁሉ ንጉሥ የሆነው 5 ጥያቄዎችን ይጠይቃል። በመጀመሪያ የሚጠይቅህ ሕይወትህን እንዴት አሳለፍክ? የጠፋብህን ሰዓት ሁሉ ታስባለህ። አንዳንዱ የተደበቀ ጊዜና የተጋለጠ ነገር ሁሉ። በሁለተኛ ደረጃ ወጣትነትን እንዴት ተጠቀምክ? እነዛ የኃይል ዓመታትን ታስባለህ። ፍላጎትህ፣ እድገትህ ወዴት ነበሩ? በሶስተኛ ደረጃ ሀብትን እንዴት አገኘ? እያንዳንዱ ደሞዝህን ታስባለህ። በአራተኛ ደረጃ ሀብትህን እንዴት አጠፋሁ? ምጽዋትን ታስባለህ ወይም ደግሞ ብክነትን። አምስተኛ ደረጃ ዕውቀትህን ምን አደረግከው? የምታውቀው እያንዳንዱ ጥቅስ፣ የምታውቀው እያንዳንዱ ማስታወሻ በአግባቡ ተጠቅመህበታልን? በዚያ ቀን ምላስህ ላይከራከር ይችላል፣ ግን ሰውነትህ ይናገራል። ቆዳህ ራሱ ይመሰክራል። እያንዳንዱ የምትኖረውን ሰከንድ፣ ደቂቃ እንደ ቀልድ አትየው። እያንዳንዱ የምትኖረው ኑሮ ለአላህ መሆን አለበት። ሁላችንም መልስ እንዳለን ተስፋ እናደርጋለን። አላህ ሱብሓነሁ ወተዓላ ከዛ አስፈሪው የውመል ቂያማ መጥፎ ጊዜያት ይጠብቀን። አላህ ሱብሓነሁ ወተዓላ የጀነት ሰዎች አድርገን። አሚን።